ናሊ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ከረማችሁ? እንግዲህ ዛሬ ይዤላችሁ የመጣሁት እንዴት በስልካችን ስክሪን ሪከርድ እንደምናደርግ ላሳያችሁ ነው። ኤክስ ሪከርደር የሚለውን አፕሊኬሽን ተጠቅመን እንዴት ስልካችንን ስክሪን ሪከርድ እንደምናደርግ ነው ማሳያችሁ። እንግዲህ ማንኛውንም ስራ እየሰራን ስክሪን ላይ ሪከርድ ማድረግ እንችላለን። ይህን አፕሊኬሽን ፕሌይ ስቶር ላይ ገብታችሁ ኤክስ ሪከርደር ብላችሁ ዳውንሎድ ወይ ኢንስቶል አርጋችሁ መጠቀም ትችላላችሁ። አሁን ላሳያችሁ። እንግዲህ አፕሊኬሽኗ ይቺ ናት። አፕሊኬሽኗን ላሳያችሁ። አፕሊኬሽኗ ይቺ ምከብባት ናት። ይቺ አፕሊኬሽን ናት። አፕሊኬሽኗ ይቺን እንግዲህ ፕሌይ ስቶር ላይ እንዳልኳችሁ ገብታችሁ ኢንስቶል ማድረግ ትችላላችሁ። እዚህ ጋር አሁን ቀጥታ እንገባለን። ስንገባ በዚህ መልክ ነው የሚመጣው። አሁን እየከፈተ ነው። እንግዲህ ቻናሉን ሰብስክራይብ አድርጉ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ የዩቲዩብ አልጎሪዝም ለበርካታ ሰዎች እንዳደርሰው አድርጉ። አሁን እንግዲህ በዚህ መልክ ከፍቷል። እዚህ ጋር አሁን ሪከርድ ማድረግ ስንፈልግ እዚች ጋር ነው። እዚች አከበብኳት ላይ ሪከርድ ማድረግ እንችላለን። ሌሎች ሴቲንጎችን ላሳያችሁ። እዚህ ጋር ሴቲንግ የምትለው እዚች ጋር ማከባትላች እዚች ላይ በመግባት የተለያዩ ሴቲንጎችን ማስተካከል እንችላለን። እዚህ ጋር አውዲዮ ሴቲንግ የሚለው መጀመሪያው ላይ በመግባት አውዲዮዋችን ማስተካከል እንችላለን። ለምሳሌ እዚህ ጋር ማይክሮፎን የውጭን ድምጽ ለማስገባት ስንፈልግ ወይም ኢንተርናል አውዲዮ ስልኩ ውስጥ ያለውን ብቻ አውዲዮ መቅረጽ ስንፈልግ ነው። እዚህ ጋር ኢንተርናል ኤንድ ማይክሮፎን ሁለቱንም ማድረግ እንችላለን። እዚህ ጋር ሚውት አድርገን መቅረጽ እንችላለን። እነዚህ ወደ ላይ እያደረግን ደግሞ የተለያዩ ቪዲዮ ሴቲንጎች አሉ። እነሱን እየገባችሁ ማስተካከል ትችላላችሁ። እንደገና እዚህ ጋር በመግባት ይቅርታ ወደ ኋላ ተመልሶብኝ ነው። እዚህ ጋር ደግሞ የተወሰኑ ሴቲንጎች አሉ ላሳያችሁ። እዚህ ጋር መጀመሪያው ላይ እንመጣና እዚች ጋር ማሳያችሁ ቦታ እዚች ጋር ብሩሽ የምትላለ ይችን ኦን በማድረግ እነዚህ ቴክስት መጻፍ ወይም ማክበብ የምንችልባት መንገድ ናት። እዚህ ጋር ፌስ ካሜራ የምትለው ካሜራችንን ቪዲዮውን እየቀረጽን የኛን ምስል ማስገቢያ ነው። እዚህ ጋር ስክሪን ሻት ማድረጊያም አለች። እንግዲህ እነዚህን አፕሊኬሽን ሴቲንጎች እያስተካከላችሁ ስክሪናችሁን አሪፍ በሆነ መንገድ ሪከርድ ማድረግ ትችላላችሁ። ቪዲዮውን ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ደህና ሁኑ።